ምን አባትክ ነው በቅርብ ማብደው ዘልዛላ ኢትዮጵያን ያዋረርካት አንተ ነህ። መረን የለቀቃችሁ በየትኛው መጽሐፍ ቅዱስ ነው ጸጉር ቀጥለሽና ጥፍር ቀጥለሽ ውጭ የሚል? አንተ ወራዳ ጴንጤዎች ሁሉ ጠቅላላ አጭር ቀሚስ አድርጋችኋል እንዴ? ቤተክርስቲያን ወዝወዝ የምትሉ አይንሽን ጨፍነሽ አፈንድለሽ አናውቅሽም እንዴ? በዓለም ላይ ተደርጓል። ነጮች እኮ ይሄን ያደረጉት ቁሞ ቀር ልትመለሚ ነው እዚያ ቦይፍሬንድሽን የምትሄጂው እንጂ ኢየሱስን ብለሽ አለ። አንዳንዱም የሰንበት ተማሪ በኦርቶዶክስ ወንድ ለመመልመል ነው የምትሄጂው። ወንዱም ሴቷ ያችን ቆንጆዋን መቼም ድንግልና ስለተባለ ጡቷ ልትዳብስ ነው የምትሄዱ። ኢየሱስን ብለህ አይደለም የምትሄዱ። አንተ ሌባ ጥርቅሙ አረከሳችሁት። የጌታ እራት ምናምን እያልክ ትቀልዳለህ። ይታበ ለማዋረድና የምዕራባውያን ተልኮ የዘበጠሩ ኢትዮጵያ ውስጥ ይሄን ሱፍን ወጥረህ ቂጥሽን በታመታ እያረግሽ ምናምን ወራዳ ተጨባበጡ፣ እግዚአብሔር ሰላም ተባባሉ ሲባል እኮ ጥሩ ጡትና ጥሩ መቀመጫ ያላትን ቀድመተሽ ቀዳድመህ ነው ፔንት ያብረ ቁጭ የምትለው እኮ አውቃለሁ። እኔ እኮ ገብቼ አውቃለሁ። ተሯሩጦ በቃ ያውቃል። ቆንጆ ዋጋ ነው ቶሎ ብሎ ሲገባ ቁጭ የሚል በኋላ ተቃቀፍ ይባላል። ተሳሳም ሲባል ያው እጅ ተጨባበጥ ሲባል ለስለስ ያለ እጅ ነው፣ ጠቅጠቅ ይደራረጋል፣ ይዞ ይሄዳል። በቃ ይሄ እኮ አንተን አሁን ማርያም አታመድድም ምናምን የምትለው የደቡብ ዘፈን ግን መሀል ላይ የሚያፈነድደው ሰው አይመቸኝም። በቃ ፋክት ነው ነገር ማፈንደዱን ካቆመ ከፍትለታል። እያፈነደደ እኔ በላይ ዘለቀ ልጅ እሱን አፈንድዶ ማየት በጣም ነው የሚደብረኝ። እያልክ ነው እንጂ ይኸውልህ እንደዚህ እያልክ ነው እንጂ ኮራ እያልክ ጅርን እያልክ አማራው ገሞራው እንዲሁ ዝም ብለህ ፈንደድ ብለህ ወሴ ይልና ወሴ ብለህ ከዚህ እስክስታ ልትመታ ስትል ከቂጡ ፈንደድ ብሎ ወሴ ብሎ ቁጭ ይላል። ግራ ቂጡን ያሳያል። ብለህ ትዘጋዋለህ። እኔ እኮ የተናገርኩት እውነት እኮ የደቡብ ዘፈን ጸዳ ያለ ነው፣ ግን ችግሩ ዳንሱ ላይ ነው። ወሴ ይላል። ወሴ ይልና ግራ ቂጡን ፈንደድ ሲል የዚያን ነው ችግሩ። ያንን ነው አይመቸኝም ያልኩ እንጂ ዘፈኑ እኔ ኢትዮጵያዊ ነው። ምን አስጨነቀኝ? ሰማዋለሁ። አዳም ወንድሜ ነው አዳም ወንድሜ ምናምን ወንድሜ ኧረ ሞትኩ ጎበዝ። እኔማ በጣም ለሺህ ዓመት እድሜ ከረዘመ በጣም ብዙ መጽሐፎች ነው የምጽፈው መጽሐፍ ይታየኛል። እየመጡ ነው የሚለው መጽሐፍ ራሱ እንዳትወስዱብኝ አደራ። ቆይ ሞጣ፣ አንተ አሜሪካ ላይ ቀን ምን እየሰራክ ነው የምትውለው? ምን አገባኝ? አይ ሰዎቹ እንዳሉ ከሆነ ሞጣ አሜሪካ ላይ ቀን እንጨት እየፈለጠ ውሎ ነው ማታ ላይቭ ላይ መጥቶ የሚጮው ስላሉ እኮ ነው። አንተ ጣውላ ራስ። እኔ አይደለሁም እንደዛ ያልኩት ሞጣ፣ የምር እኔ አይደለሁም። ጭንጋፍ። Hello, where you from? I'm original Ethiopia. Originally, where you from? I'm original Ethiopia. Original Ethiopia. I am Fano. Fano means fake people in Ethiopia. ውጣ እባክህ እዚህ ጋር አንተ ደንቆሮ። ደግማለሁ እና ልብዳት ደግማለሁ። ውጣ አንተ የደንቆሮ ልጅ። ሲሪየስ ደግማለሁ እና ልብዳት። እኔ ነው የቡትቷን የመናጢ ልጅ የእናንተ ደማል ቢፈልጋችሁ ተነፉ። ዘልዛላ መረን የለቀቃችሁ ደግማለሁ እና ልብዳት ደግማለሁ። በጣም ይመቸኛል የደቡብ ዘፈን ግን መሀል ላይ የሚያፈነድደው ሰው አይመቸኝም። በቃ ፋክት ነው ነገር ማፈንደዱን ካቆመ ከፍትለታል። እያፈነደደ እኔ በላይ ዘለቀ ልጅ እሱን አፈንድዶ ማየት በጣም ነው የሚደብረኝ። እያልክ ነው እንጂ ይኸውልህ እንደዚህ እያልክ ነው እንጂ ኮራ እያልክ ጅርን እያልክ አማራው ገሞራው እንዲሁ ዝም ብለህ ፈንደድ ብለህ ወሴ ይልና ወሴ ብለህ ከዚህ እስክስታ ልትመታ ስትል ከቂጡ ፈንደድ ብሎ ወሴ ብሎ ቁጭ ይላል። ግራ ቂጡን ያሳያል። ብለህ ትዘጋዋለህ።
እኔ እኮ የተናገርኩት እውነት እኮ የደቡብ ዘፈን ጸዳ ያለ ግን ችግሩ ዳንሱ ላይ ነው። ወሲያ ወሲያ ኢላ ወሲያ ወሲያ ኢልና ግራቂቱን ፈንደድ ሲል የዚያን ነው ችግሩ። ያንን ነው አይመቸኝም ያልኩ እንጂ ዘፈኑ እኔ ኢትዮጵያዊ ነው። ምን አስጨነቀኝ? ሰማዋለሁ። አዳም ወንድሜ ነው አዳም ወንድሜ ምናምን ወንድሜ የሚለው ሰውዬ ገጠር ገባው ነው እንዴ? አይ በደንብ ነው የምሰማው። ከግዛልም እንደ ቀላቅላችሁ ከየመን አምጥተናችሁ የቀን ሰራተኞች አጋልጥማ። እኔ የተናገርኩት ፋክቱን ነው። ትግሬን የሚያገባ አማራ ባገኝ ይኸውልህ ቂጥህን ቆርጬ በሚጥሚጣ አለማበላ ኦኬ ሞጣ እኔ ልቀጥልና ከዛ ጅወይ ይቀጥላል። አሁን እኔ የምነግርህ ማለት ነው ሞጣ ጡት አንቆርጥም እኛ መግደል በስናይፈር ቂጡ ወይ ደግሞ አንተ እዚህ ጋር መነጽር ያርክበት ላይ ያለ እዚህ ላይ ይሄ ነው የትግሬ ሀሳብ ትክክል ነው የሚናገረው። ግን አይደለም በጥይት መታ አማራን ከዚህ በኋላ እዚህ ጋር ነው የምመታው እያለ ነው። አማራ ፋኖ ትግሬን ተሸክሞ ይዞራል። አንተ አህያ እና ከዛ አሁን እዚህ ጋር አንድ ነገር ኦኬ ትናገራለህ። ቆይ አያጅቡ አልተሰጠህም። መጀመሪያ ዳት ከሚናገር ጁወይ ይናገርና የጁወይ ሰምተህ ደግሞ